ተመልካቾቻችን በዛሬው ዕለት አንድ እንግዳ ይዘንላችሁ ቀርበናል። ከእሳቸው ጋር ጥሩ ቆይታ የምናደርግ ይሆናል። ወደ እሳቸው ወስዳችኋለሁ። አባታችን በመጀመሪያ ጥሪያችንን አክብረው እዚህ ስለተገኙልን ከልብ እያመሰገንን ለተመልካቾቻችን ራስዎን እንዲያስተዋውቁ እድሉን እንሰጣለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ መላከ ሕይወት ቆሞስ አባ ወልደ ኢየሱስ ሰይፉ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ የፕሮጀክቶች መምሪያ ኃላፊ ነኝ። እሺ አባታችን እናመሰግናለን። የተወሰኑ ጥያቄዎችን እንጠያየቅና ጥሩ ቆይታና ጥሩ ምላሽ እንደሚኖረን ተስፋ እናደርጋለን። ወደ መጀመሪያው ጥያቄ ስገባ አብያተ ክርስቲያናትና ገዳማት ከመንፈሳዊ አገልግሎት ጎን ለጎን ያላቸው ሁለንተናዊ ሀብትን ለልማት ዓላማዎች ማዋላቸው ወይም መጠቀማቸው ምን ጉዳት ያስከትላል ብለው ያስባሉ? እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዘመናት ያው ባለው ትሬንድ ወይም ደግሞ በነበረው ነገር ነው እስካሁን እየሰራች ያለችው እየተንቀሳቀሰች ያለችው። በዚሁ ነው እንግዲህ ወንጌል እያስፋፋች ምእመናኖቿን እየጠበቀች እስካሁን የቆየችው። አሁንስ ዘመኑ ወይም ጄኔሬሽኑ ምንድነው የሚፈልገው? በዚሁ ባለው ልክ ነው መቀጠል ያለበት ወይስ ደግሞ እንዴት ነው ህብረተሰቡን የበለጠ ተሳትፎ አድርጎ በሃይማኖትም እንዲጎለበት? በሁሉም ዛሬ እንደሚታወቀው እንግዲህ ሁሉን ነገር እያሽመደመደ የሚገኘው ኢኮኖሚ ነው። በኢኮኖሚ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ነው መቀጠል ያለባት፣ እንዴት ነው መራመድ ያለባት የሚለውን ነገር ቆም ብላ ልታስብ ይገባል ብዬ አስባለሁ። ለምን አባቶቻችን በዘመን በዛን ጊዜ የሰሩት እንግዲህ የዛሬ 60 ዓመት የዛሬ 80 ዓመት የዛሬ 100 ዓመት የሰሩት ስራ ዛሬ ለኛ ለትውልዱ ሳይቀር ያው ትልቅ በረከት ሆኖ ይገኛል። በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ቋሚና ጊዜያዊ ፕሮጀክት አሁን እኛ በእኔ በመመራው እና በሚሰራው በጠቅላይ ቤተ ክህነት በቅርበቱ በብፁዕ አቡነ አብርሃም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ እና በስራቸው በተቋቋሙ አብይ ኮሚቴ አማካኝነት እነዚህ በተለይ አሁን በአዲስ አበባ ላይ በልማት ኮሪደሩ የሚፈርሱ ቤቶችን መልሶ የማልማት ስራ ወደ ነበሩበት የመመለስ ስራ፣ በተለይ ትናንሽ ቤቶች ናቸው የጭቃ ቤቶች ነበሩ። እነሱን ደግሞ አንድ ላይ መርጅ በማድረግ አይን የሆነ ቦታ ከመንግስትም በተሰጠን መሰረት ያን ቦታዎች ለማልማትና ለወደፊቱ ለትውልዱ እኛ ዛሬ አለን፣ ነገ ግን ትውልዱ የተደላደለ ለልማትም ለሁሉም የተመቸ ቦታ ይፈልጋል። ለምን ሰው እየበዛ እየጨመረ ነው የሚሄደው። አሁንም ለ60 እና ለ70 ሚሊዮን የሃይማኖት ተከታይ ይበቃል የሚል ወይም ደግሞ ሰርተን ይሄን ነው ብለን የምናሳየው ነገር አይኖርም በዚህ ሰዓት ላይ። ነገር ግን ልንሰራ ግድ ይለናል። በተለይ አብያተ ክርስቲያናቱ ከልማት ጎን ለጎን ምን ቢሰሩ ነው ትውልዱን ማትረፍ የሚቻለው የሚለው ነገር ነው። ከምንም በላይ በየአብያተ ክርስቲያናቱ እንደሚታወቀው በተለይ በአዲስ አበባና በሌሎችም ትልልቅ ከተሞች ስናይ ሱቅ የመስራት የተለያየ ነገር የማድረግ ስራ ይታያል። ያ የገቢ ምንጭ ነው። ነገር ግን ከዛ ባሻገር ትውልዱን እንዴት መቅረጽ ይቻላል? እንዴት መያዝ ይቻላል? በተለይ ትምህርት ቤት በመስራት ሆስፒታል በመገንባት ጤና ኬላዎችን በመስራት ውሃ ለሌላቸው ውሃ በማስገባት ህብረተሰቡ ያለውን ችግር ቤተክርስቲያኒቱ እንዴት ነው መቅረፍ ያለባት? ይሄ ብቻ አይደለም። ዛሬ በከተማና በገጠር ያለው የአገልግሎት ሁኔታ አገልግሎቱ አንድ አይነት ሆኖ እያለ የክፍያ መጠናቸው ከተማ ያለው በጣም ከፍተኛ ክፍያ ያገኛል። ገጠር ያለው ግን ያለምንም ደሞዝ ሲያርስ በኋላ ልብሱ ገብቶ አሐዱ አብ ብሎ የሚቀድስበት አጋጣሚ አለ። ይሄን እንዴት ነው ወደፊት ማስተካከል የሚቻለው የሚባል ከሆነ አንደኛ መጀመሪያ ከተማ ያለው ታች ያለውን ማሰብ ያስፈልጋል። ቅድም በነገርኩ መሰረት አሁን ሌሎቹ ከአገራቸው ተርፈው ለሌሎች እየረዱ ነው። አሁን ለምሳሌ እኛ ሌላው ቅርብ ሩቅ አንሂድ፣ ግብጽ ኮፕቲክ ቤተክርስቲያን ጎናችን ላይ ብናይ ገዳሞቻቸው ረጂ እንጂ ተረጂ አይደሉም። ብዙ የምርምር ቦታ፣ ብዙ የመማሪያ ቦታ፣ ብዙ የማወቂያ የመፈላሰፊያ ቦታ፣ ብዙ ስራ የሚሰራበት ቦታ ነው ገዳሞቹ። በእኛ በዛው ተቃራኒ ደግሞ ወደኛ ገዳሞች ስንመጣ ግማሹ በየሚዲያው የምናየው ሊፈርስ ነው፣
ድሮ በእርግጥ ገዳሞቻችን ሲሶ መንግስት የነበራቸው ሰፊ እርሻ የነበራቸው እንኳን ለራሳቸው ለአካባቢው ሊተርፉ የነበሩ ገዳማት በዛሬ ግን ያ ርስታቸውም ተወስዶ በነበረው በፖለቲካው ምክንያት ልክ መሬት ለአራሹ በሚባልበት ሰዓት የገዳሞች ቦታ ሁሉ ነበር የተወሰደው። ስለዚህ እነዛ ገዳሞች ዛሬ ምን ላይ ናቸው? ችግር ላይ ናቸው። ይሄን ችግር በምን ማለት እንችል ነበረ? በዛ ሰዓት ላይ ትምህርት ቤቶችን በየቦታው ባለን ቦታዎች ላይ ትምህርት ቤት ብንገነባ ለምን ያ ሰው በምግባርም በሁሉም በተለይ አሁን ያለንበት ጄኔሬሽን ላይ ደግሞ ሆነን ስናይ እጅግ ፈታኝ ወቅት ነው። እጅግ ፈታኝ ወቅት ነው የምለው ለምንድን ነው? ትምህርት ቤቶቹ ተማሪዎቹ በስነ ምግባር የሚያንጽ የማስተማርና የመማር ሂደት ቢያንስ ባነሰበት ወቅት ቤተክርስቲያን ግን የራሷ የሆነ ዶግማዋን ቀኖናዋን ጠብቃ ትምህርት ቤት ቢኖራል ትውልዱን የማነጽ ትውልዱን የመቀየር ትውልዱን የማሻገር ታሪክ ትሰራለች ማለት ነው። ስለዚህ አሁን ከዚህ በኋላ ቢያንስ ጊዜውን መዋጀት ያስፈልጋል። ሐዋርያው ቅዱስ ጳውሎስ እንዳለው ዘመኑን ዋጁት ነው የሚለው። ጊዜውን ስንዋጅ ግን ብዙ የሚቀር ነገር አለ። ዛሬ በምድራችን ላይ እንደሚታወቀው ትውልዱ በትምህርት ቤት ሄዶ ተመርዞ የሚመጣበት ተጣሞ የሚመጣበት በዓለማዊ ትምህርት ቤቶች የሚሰጡት ትምህርት ቤቶች አንደኛ ይሄ ሰይጣኒዝም የሚል ወይም ደግሞ ሶሻሊዝም የሚል ይሄ የሆነ በድሮ እንትን የነበረው አይደለም። ዛሬ ያለው ፈተና ያለበት ወቅት ነው። ተማሪው ትምህርት ቤት ሄዶ ተምሮ የሚመጣው እውነተኛውን ዕውቀት ብቻ አይደለም፣ ብዙ መጥፎ ነገሮችን ተምሮ ይመጣል። እንደ ቤተክርስቲያን ግን የራሷን ዶግማና ቀኖና አያይዛ በምግባር በስነ ምግባር በታሪክ በባህል አያይዛ ብታስተምር የመንግስት የሚሰጠውን ትምህርት ጋር አብራ ይሄን ብታስተምር ትውልዱን የማትረፍ እድል ይኖራታል ብዬ አስባለሁ። ለምን ዋናው ገንዘብ ማግኘት ብቻ አይደለም፣ ከገንዘቡ ባሻገር ትውልዱን ማትረፍ ያስፈልጋል። ለምን ገንዘቡ ቢመጣም ነገ ትልልቅ ካቴድራሎች ቢሰራ ሰዎች ከሌሉ ያ ካቴድራል ባዶን ይቀራል። ትልልቅ ካቴድራሎች የሚያስፈልጉት ሰው ሲኖር ነው። መጀመሪያ ሰውን የማዳን ሰውን የማትረፍ ሰውን የማሻገር ትውልዱን ወደሚቀጥለው ጄኔሬሽን የማሻገር ስራ ይጠበቅብናል። ለዚሁም ደግሞ በየቤተ ክርስቲያኖቹ በየአብያተ ክርስቲያናቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባላት ቦታ ላይ ሁሉ የልማት ስራ እንድትሰራ፣ ትውልድን የሚያድን ስራ እንድትሰራ፣ ትውልድን የሚያሻግር ስራ እንዲሰራ። ዛሬ ሰዎች በብዙ በዓለማችን እንደምናየው ከአምልኮተ እግዚአብሔር እየኮበለሉ ወደ ሰይጣን ማምለክ ወደ ተለያየ ማምለክ እግዚአብሔር የለሽ ትውልድ እየተፈጠረ ነው ያለው። ይሄን ትውልድ ደግሞ ማዳንና መታደግ የምንችለው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምንም በላይ ካለፈው ዘመኗም ተምራ አሁን ካለው ነባራዊ ሁኔታም ተነስታ ባላት ቦታ ላይ ሁሉ ልማት ስራ መስራት፣ እንደ ሆስፒታል፣ እንደ ትምህርት ቤት፣ እንደ ምግባረ ሰናዮች ነገሮች እነዚህን አጠናክራ ልትቀጥልበት ያስፈልጋል። ለምን ከገቢም አንፃር እነዚህ ነገር ገቢ አላቸው። ለምን አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነ ምእመን እዛ ጋም ክፍያ ነው፣ እዚህ ጋር ደግሞ በመጠነኛ ክፍያ ልክ እንደዛ ከፍ ባናረግ እንደ ነጋዴዎች ማለት ቤተክርስቲያን እንደመሆኗ ቤተ እምነት በሆኑ አቅም የሌላቸውን እያስከፈለች አቅም ለሌላቸው ደግሞ እየደጎመች የማስተማር ስራ በሰራ በአንድ ጎን ትውልዱን ታተርፋለች፣ በአንድ ጎን ገቢም ታገኝበታለች። በዛ ገቢ ደግሞ ሌላ በጎ ስራ ምግባረ ሰናይ ትሰራለች የሚል እምነት አለኝ ማለት ነው። በጣም ጥሩ ሀሳቦች ነው እያነሱልን። ወደ በኋላም አንዳንድ የምናነሳቸው ጥያቄዎች ይኖሩናል። ወደ ሁለተኛው ጥያቄ ሳልፍ ግን በቤተ ክርስቲያን ቅጽር ግቢ ውስጥ ምን የልማት ስራዎች ቢሰሩ ገንዘብ ብቻ ሳይሆን ትውልድንና ምእመናንን አስተሳስሮ ለዘላቂ ነገር ማምጣት ይቻላል የሚለውን ቅድምም ጠቅሰውታል። እዚህ ጥያቄ ላይ ደግሞ እንግዲህ ቅድም እንዳልከው ወንድሜ የተወሰነውን ቅድም ለመግለጽ ሞክሬያለሁ። በቤተ ክርስቲያን ምን ቢሰራ ትውልድን ማሻገር ማትረፍ ይቻላል የተባለው ይሄ አሁን ቅድም ያልኩት ነው፣ ሌላ አይደለም። ጎን ለጎን እንግዲህ ብዙ ቤተ ክርስቲያን አንደኛ መጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታይ የሆኑ ምእመናን በተለይ አዲሱ ጄኔሬሽን ትውልድ የቤተ ክርስቲያኒቷን ዶግማና ቀኖና በሚገባ መረዳት አለበት፣ ማወቅ አለበት፣ መማር አለበት። በተለይ አሁን ድሮ ትምህርት ለማስተማር ባህር ተሻግሮ ወንዝ ተሻግሮ ድንበር ጥሶ ሄዶ ነው የሚማሩት። አሁን ግን ዛሬ ዘመኑ ጥሩ ነው፣ ቴክኖሎጂው በቤታችን ቁጭ ብለን ዳውንሎድ እያደረግን
ግጻዌ ምንድነው? የዓመቱ ግጻዌ አለ። እንግዲህ በዓመቱ በእያንዳንዱ አሁን አብይ ጾም ላይ ነው ያለነው በዚህ ሰዓት። በዚህ በአብይ ጾም ላይ በትላንትናው ቀን እዚችው ዱባይም አብረን ያከበርነው ምኩራብን ነው። ባለፈው ከዘወረደ ቅድስት ምኩራብ እያለ ይቀጥላል። ቅዱስ ያሬድ እንግዲህ እነዚህን አብይ ጾሞችን ሁሉ ለእያንዳንዱ እሁዶች፣ ሳምንቶች ስያሜ ሰጥቷቸዋል። ልክ በዚሁ ልክ የዓመቱን ቀለሞች በግጻዌ መልክ ተሰርቶ ቁጭ ብሏል። ዛሬ ግጻዌ ለመፈለግ የግድ ወደ ቤተክርስቲያን ወይም ደግሞ ወደ ዕቃ ቤት መሄድ አይጠበቅብንም። እጃችን ላይ ባለው ስልክ ዳውንሎድ ስናደርግ ግጻዌው ተጭኗል፣ ቅዳሴው ተጭኗል። እያንዳንዱ የምንፈልጋቸው ጥቅሶች፣ ኦርቶዶክሳዊ መልሶች የሚፈልጉ ነገሮች ሁሉ ዛሬ ኢንተርኔት ላይ አለ። ስለዚህ በዚህም አጋጣሚ ትውልዱን በተለያየ አዲስ አበባ ተቀምጦ ወይ ጎንደር ተቀምጦ ዓለምን ማስተማር ይቻላል ማለት ነው ዛሬ በኢንተርኔት በኦንላይን። ስለዚህ ይሄን አጋጣሚ ተጠቅሞ ትውልዱ ሁሉ ከትምህርቱ ጎን ለጎን የበለጠ መጀመሪያ እምነቷን መረዳት፣ ኦርቶዶክስ ማን ናት? ምንድን ናት? ታሪኳስ፣ አመጣጧስ፣ ግቧስ፣ ዓላማዋስ፣ ፍጻሜዋስ የሚለውን ማየት ያን ከተረዳ በኋላ አንድ ሰው ከዛ በኋላ በቤተ ክርስቲያን ውስጥ ደግሞ ሊሰራ የሚገባውን ነገር ትውልድ አሁን ቅድም ጠቅሼልሃለሁ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የጀርባ አጥንት ሆነው እያገለገሉ ያሉት ትላንት አባቶቻችን በነ ብፁዕ ቅዱስ አቡነ ቴዎፍሎስ፣ በነ ብፁዕ ቅዱስ አቡነ ጳውሎስ እነዚህ የተሰሩት ታላላቅ ስራዎች ዛሬ እነ ብፁዕ ቅዱስ አቡነ ባስልዮስ በነሱ ዘመን የታለሙት ትልም ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልልቅ ፎቆች በፒያሳ፣ በ4 ኪሎ፣ በሞላው አዲስ አበባ ውስጥ፣ በድሬዳዋ፣ በሐረር እነዚህ ትልልቅ ግንቦች አሉ፣ ትልልቅ ህንፃዎች አሉ። እነሱ አባቶች ዘመን ተሻጋሪ አባቶች ስለነበሩ የዛሬውን ችግር በመንፈስ ቅዱስ ተቃኝተው ባለራእዮች ስለነበሩ ትልልቅ ህንፃዎችን ሰርተው አስረከው ዛሬ የነዛ ህንፃዎች በሚሊየን ገቢ እየገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እየደጎመ ይገኛል በበጀት። ይሄ እስከ መቼ ይቀጥላል? ቤተክርስቲያንስ እስከ መቼ ነው ጥላ ዘግዝቃ የምትለምነው? እስከ መቼ ነው ታቦት በወጣ ቁጥር ሁሉ ምእመናን አግዙ የሚባለው? ይሄንን መቀየር ያስፈልጋል። ጊዜውን መዋጀት ያስፈልጋል። እንዴት እንስራ? እንዴት እንራመድ? እንዴት እንለወጥ? እንግዲህ እግዚአብሔር ጊዜም ሜዳም ሰጥቶናል። በተሰጠን ጊዜና በተሰጠን ሜዳ ላይ ሰርተን 30ም 60ም 100 ያማረ ፍሬ እንድናፈራ የሁላችንም ተነሳሽነት ይጠይቃል። አንዱ ሯጭ ሌላው ቋሚ መሆን የለበትም። ከሁሉ ከዳር እስከ ዳር አሁን ዛሬ በዚህ በአረቡ ዓለም በእናንተ መጥቼ እያየው ነበር አገልግሎቱንና ይሄንን እዚህ ብዙ አሁን ይሄን ልምድ እንዴት ነው በሰው ሀገር እንዲህ እያገለገሉ ያሉት? በትላንትናው ብቻ በትንሹ አንድ ካህን እንዴት ነው ንስሐ ልጅ መያዝ፣ እንዴት ነው ንስሐ ልጆቹን ማስተካከል፣ እንዴት ነው ንስሐ ልጆቹን መምከር ያለበትን የሚለውን እኔ አሁን ከትላንትናው ሰሞኑን ከመጣው ጊዜ ጀምሬ እያየው ነው። ትላንትና ብቻ በጥቅሉ ከ5 በላይ የጽዋ ማህበራትን ነው ይዞን ስናስተምርና ስንባርክ ይዋል ነው። ይሄ እንግዲህ ትልቅ ነገር ነው። እረኛው መንጋውን ያውቃል፣ መንጋውም እረኛውን ያውቃል ማለት ነው። ቢቀር እንኳን ታሞ ማን ነው ምን ሆኖ ነው ወንድሜ ብሎ ደውሎ ይጠየቃል። እየጠየቁም እያየው ስለነበረ ስለዚህ ይሄን ልምድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች አገልጋዮች አላጣችም፣ ህዝብ ምእመናን አላጣችም። ትልቁ ደግሞ ከተጠቀምንበት ሀብታችን ህዝባችን ነው። ህዝቡን ለማንቃት፣ ህዝቡን ማሰለፍ፣ ህዝቡን ማስተማር፣ ህዝቡን ማስረዳት የኛ ፋንታ ነው። የተረዳ ህዝብ ደግሞ ያመነ ህዝብ ደግሞ የሚያደርገውን ማየት ይቻላል። በዚህ በአረቡ ዓለም ይሄን ያህል እያስተባበሩ እንዲህ አንድ ሆኖ ትላንትና በቅዳሴ መሃል ገብቼ እያስቀደስኩኝ ቆሜ እያገለገልኩኝ በእውነት እጅግ ነው የተደነኩት። ለምን በስደት የመጣ ህዝብ ነው እንደዚህ በሰው ሀገር ደምቀው መታየት እጅግ ነው የተደነኩት። አገልግሎቱንም እጅግ ነው የማረከኝ። ይሄንን እንደ ልምድ እያደረግን በሀገራችንም ጭምር ህዝብ አለን። ያለንን ህዝብ ይዘን ግን ለልማት ማሰለፍ፣ ለሃይማኖት ጥንካሬ ማሰለፍ፣ ለነገው ትውልድ መስራት፣ ለነገው ትውልድ የምናስረክበውን ነገር ማዘጋጀት ይጠበቅብናል። ልክ አባቶቻችን የዛሬ 60 እና 70 ዓመት 80 ዓመት 100 ዓመት ዛሬ ላለነው ትውልድ ሰርተው እንደሄዱ ሁሉ
ዛሬ እኛ ቁጭ ብለን ደሞዛችን ከነሱ ህንጻ በሚገኝ ነው ደሞዝ እየበላን ያለ ነው። ሌላ ኢንዱስትሪ የላትም ቤተክርስቲያን፣ ሌላ ልማት የላትም። ልክ እንደነ ራሻ አብያተ ክርስቲያናት። አሁን ራሻ እንሂድ እስቲ። እነዚህ መስቀሎች ራሻ ውስጥ ነው የሚሰሩት፣ ገዳማት ውስጥ ነው የሚሰሩት። የእናቶች ገዳም ውስጥ የአባቶች ገዳም ውስጥ ነው ፋብሪካው ያለ። እነዚህ ገዳማት ተረጂ አይደሉም፣ ረጂ ናቸው። ይሄ ገዳም እንግዲህ ምንድነው ኢንዱስትሪ አለው። በጎን እግዚአብሔርን ያመልካል፣ እግዚአብሔርን ያገለግላል፣ የደሃ ልጆች ይረዳሉ፣ ያልተማሩትን ያስተማሩ፣ አካባቢን ይጠብቃሉ፣ ብዙ ነገር ያደርጋሉ። በጎን ደግሞ ኢንዱስትሪ ያላቸው ያለማሉ። ሆስፒታል አላቸው፣ ትምህርት ቤት አላቸው፣ ኮሌጆች አላቸው። እነዚህ ትውልዱን የሚቀርጹበት መንገድ ነው። ይሄ ሁሉ የሚመጣው ከየት ነው? እንደዚህ አይነት ፋብሪካዎችን እየከፈቱ በጎን አሁን ለምሳሌ ግብፅን ቅድም ጠቅሼልሃለሁ እንደ አብነት እንደ ምሳሌ ከተማ ላይ እንግዲህ 80% ኦልሞስት ሙስሊም ነው ግብፅ ህዝብ፣ 15% 20% ነው ክርስቲያኑ። 15-20% ግን እጅግ አገሪቷን ኢኮኖሚ ተቆጣጥሮ ያለው የኮፕቲክ ኦርቶዶክስ ተዋህዶ ቤተክርስቲያን ነው። በምን? በመስራት በመለወጥ በልማት ትምህርት ቤት በመክፈት በዚህ ትምህርት ቤት ትምህርት ቤት ከፍተው ትውልዱን ያንጻሉ። በዚህ ደግሞ ገዳሞቻቸው እያለሙ ደግሞ ያን የለማውን ጥሩ የዶሮውን፣ እንቁላሉን፣ ቅቤውን፣ አሳውን ሁሉ ምርቱ የሚመጣው ከየት ነው? ዛሬ ኮፕቲክ ላይ ከገዳም ውስጥ ነው። ስለዚህ ገዳሞች ረጂዎች እንጂ ተረጂዎች አይደሉም ማለት ነው። ስለ ረሃብ አያወሩም። ጾምም በአንዳንድ ጊዜ ጾም መሆኑ የሚታወቀው እያለ ስንጾም ስንተወው ነው እንጂ አተን የምንጾመው ጾም አይደለም። በኔ እይታ ምናኔ ራሱ ካለው ነገር ላይ ጥሎ መሸሽ፣ መመነን፣ መተው ነው፣ መለየት ነው እንጂ አተ የምታረገው ነገር እኮ ምናኔ አይደለም። ስለዚህ ባለ ነገር ላይ ያለኝ ነገር ከንቱ ነው፣ ያለኝ ነገር ይጠፋል። የማይጠፋው የእግዚአብሔርን ክብር ልውረስ ብለህ ነው ጥለህ የምትወጣው። ሁሉን ነገር ትቼ ተከተልኩ አይደል? ስለዚህ እንዲህ ነው መደረግ ያለበት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምንም ያጣችው ነገር በታሪክ የታሪክ ማህደር ናት። የታሪክ ማህደር ናት። በእምነትም ቀጥተኛዋ እውነተኛዋ እምነት ናት። ምንም ጥርጥር የሌለባት፣ ምንም እንቅፋት የሌለባት፣ በትውፊትም በዶግማም በሁሉ ነገር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሙሉ ናት። ግን ያጎደላት ምንድነው? እንደ አባቶቻችን አልሰራንም። እንደ መነሻችን አይደለንም። በዓለም እኮ እኛ ሁለተኛ ነን እኮ ክርስትናን በመቀበል። ግን ዛሬ የት ነው ያለነው? የት ቆመናል? ባለን ህዝብ ላይ ምን ያህል ስራ ሰርተናል? ትውልዱን ለማሻገር ያደረግነው ነገር ምንድነው? አሁን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያሉት መንፈሳዊ ዩኒቨርሲቲዎች እንኳን ብንቆጥር በጣት የሚቆጠሩ ናቸው። እጅግ ገና አሁን ነው እየበዙ። መጀመሪያ ያለው ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ኮሌጅ ነበር። አሁን ወደ ዩኒቨርሲቲ አድርጓል። መቀሌ ከሳቴ ብርሃን አለ። ጅማ ካህናት ማሰልጠኛ ወደ ኮሌጅ አድርጓል። አዋሳ ወደ ኮሌጅ አድርጓል። ባህር ዳር ወደ ኮሌጅ አድርጓል። ጎንደር እንደዚህ እየተጀመረ ነው። ሌሎችም ቦታ ላይ ብቅ እያሉ ነው። እነዚህን ማስፋት ኮሌጆችን ትውልዱ የሚማሩበትን። ሁለተኛ ደረጃ ዓለማዊ ትምህርትና ዶግማና ቀኖና ደግሞ የሚያስተምሩ በስነ ምግባር ደግሞ የሚያንጹ ዓለማዊውን ትምህርት ቤቶች ደግሞ በየቤተ ክርስቲያን ደጃፍ ላይ ሊጠፋ አይገባም። በየቤተ ክርስቲያን ደጃፍ ላይ ቤተክርስቲያኖቹ እንደምንም ትምህርት ቤት መክፈት። ያ እዛ ውስጥ ተምሮ ያደገ ቢያንስ አዲስ አበባ ላይ በትንሹ ወደ 260 ኦልሞስት ወደ 300 አብያተ ክርስቲያናት እየደረሱ ነው። እነዚህ አብያተ ክርስቲያናት በትንሹ በ150 ላይ እንኳን ትምህርት ቤት ቢኖር በአንድ ትምህርት ቤት ውስጥ በትንሹ እስከ 300-400 ትምህርት ተማሪ ቢማር ይሄን ማባዛት ይቻላል። ይሄን ትውልድ ማዳን ይቻላል። ጄኔሬሽኑን ማሻገር ይቻላል። ቤተክርስቲያን ነገ የምርምር ቦታ፣ የጸሎት ቦታ ብቻ አይደለም፣ የምትመራመር፣ የምትራቀቅ፣ የምትመሰክር፣ የምትፈውስ ብዙ ነገር እኮ አለ። ቤተክርስቲያን ምንም በእውቀትም ደሃ አይደለችም። ዓለማዊውም መንፈሳዊውም የመጀመሪያዎቹም እኮ ፈላስፎች እኮ መለኮሳት ነበሩ። ዛሬ ሆነና ወደ ኋላ ቀረድ እንጂ። ስለዚህ አሁንም ልክ እንደ ግሪክ ገዳሞች፣ እንደ ራሻ ገዳሞች፣ እንደ ግብጽ ገዳሞች፣ እንደ ተለያዩ ገዳሞች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን
መንፈሳዊ ህይወቷን አጠናክራ ልማቱንም ማልማት ያስፈልጋል፣ መስራት ያስፈልጋል። ዛሬን አይደለም እኛ ያለነው ዛሬ ነው። ነገ እቺ ቤተክርስቲያን እንደ ቤተክርስቲያን እንድትቀጥል አፍርታ የበለጠ ምድሪቱን እንድትወርስ ዛሬ መስራት ያስፈልጋል እንጂ ዝም ብለን በተለምዶ ትላንት በነበርነው ትሬንድ ዛሬም እንጓዛለን ብንል ዘመኑ የጥያቄ ነው፣ የምርምር ነው። ሁላችንም ነገ እቺን ቤተክርስቲያን የሚረከብ ትውልድ እንዳናጣ ዛሬ እንሩጥ። ይሄን ስል ግን የኛ ቤሩጫ ብቻ አይደለም። አባቶች አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አለ፣ ሊቃነ ጳጳሳት አሉ፣ ፓትርያርክ አለ፣ ካህናት አሉ፣ ምእመናን አሉ፣ ወጣት ሰንበት ትምህርት ቤቶች አሉ፣ ወጣት ማህበራት፣ የተለያዩ አደረጃጀቶች አሉ። እስከ ላይ እስከ ቤተ ክህነት ጀምሮ እስከ ታች አጥቢያ ድረስ ያሉ መስመሮች ሊፈተሹ፣ እንዴት ነው መራመድ ያለብን? ተናበን እንዴት ነው መለወጥ ያለብን? ዛሬ እኮ ጠላት ተነስቶ የሚደፍረን እኮ ከየትም የመጣ አይደለም። የኛን አያያዙን አይተው ስንቁን ይቀሙታል አሁን የሚባለው። ስለዚህ ያለንን ነገር እንዳንቀማ፣ ያለን ነገር እንዲቆይልን አያያዛችንን እናሳምር፣ አረማመዳችንን እናሳምር። ያኔ እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ከኛ ጋር ከሆነ ደግሞ የሚሳነን ነገር የለም። ሁሉን ነገር መስራት እንችላለን። ቤተክርስቲያናችንን በአዲስ ምዕራፍ ማሻገር እንችላለን። ካለባት ችግር መለወጥ እንችላለን። ቤተክርስቲያን ድሃ አይደለችም። ድሃ ያደረጋት አመለካከታችን፣ አስተሳሰባችን ነው እንጂ ቤተክርስቲያን የሁሉ ባለጸጋ ናት። እግዚአብሔር ከኛ ጋር ከሆነ ምን የሚሳነን ነገር አለ? ሁሉን ሰርተን መለወጥ እንችላለን ነው። እሺ አባታችን፣ ዛሬ ላይ ቆም ብለን በመስራት ትውልዱን የሚያሸጋግሩ ስራዎችን የመስራት ኃላፊነት እንዳለብንና ያለውን አካሄድ ተጠቅመን ደግሞ ነገ ትውልዱን ዛሬም ትውልዱን ማስቀጠል ነገም የሚመጣውን ትውልድ መቀበል እንዳለብን ነግረውናል። ከዚሁ ጋር ደግሞ የተያያዙ ሆነው አንዳንድ ጥያቄዎችን እናነሳለን። ያው በቤተ ክርስቲያናችን አንዳንድ የአመራር ችግሮች ቤተ ክርስቲያናችንን ዋጋ እያስከፈላት ነው ይላሉ። አዎ እንግዲህ ምንድነው ቅድም ላለው ነገር ሁሉ መሰረቱ መጀመሪያ ያው ራስን ማየት ነው። ሰው ቆም ብሎ ራሱን ካየ ልክ መስታወት ፊት ስትቆም ሰውነትን ታጥበ ልብስህን ለብሰህ ልትወጣ ስትል ያለብህን ጉድፍ መስታወት ፊት ቆመ ነው የምታየው። ልክ ያኔ ጉድፍህን ፊት ላይ ከሆነ ግንባር ላይ ከሆነ አካባቢ ልብስ ላይ ከሆነ አይተህ ትጠርጋለህ፣ ታስተካክላለህ። ልክ እንደዚህ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድም ያልኩት እነዚህ በልማት በትምህርት ቤት በተለያዩ ነገር መለወጥ እንዳለባቸው የገለጽኳቸው ነገሮች ወደዚህ ከመግባት በፊት መጀመሪያ ቆም ብሎ ራስን ማየት ነው። ምን ላይ ነው ያለነው? የኛ የውስጥ ማናጅመንታችን ምን ይመስላል? እንዴት ነው? ምን በነበረው አይነት አስተዳደር ነው ተራምደን አሁን ያለውን ነገር ሁሉ ማስተካከል የምንችለው ወይስ አሰራሮቻችንን አስተዳደር ማናጅመንት በውስጥ ያሉትን አስተዳደር ስራዎችንስ እንዴት ነው ማዘመን የምንችለው የሚለውን ሁሉ ይሄ ሁሉ አብሮ የሚታይ ነው። ይሄ ደግሞ ባለመሆኑ ደግሞ እየከፈልናቸው ዋጋዎች ያሉ ነገሮች አሉ። የአስተዳደር ችግሮቹ፣ የአንዳንድ ያው የሥነ ምግባር ብልሹነት፣ በየቦታው የሚታዩ አንዳንድ አለመግባባት፣ በየቦታው ያሉ አንዳንድ በጥቅም ጉዳይ መጋጨት፣ እነዚህዎች የአስተዳደር ብልሹዎች ናቸው። እነዚህን የአስተዳደር ብልሹዎች ደግሞ እንዴት ማስተካከል እንችላለን? አንድ ነገር መጀመሪያ ለመለወጥ ከመነሳት በፊት መጀመሪያ አንተ ራስን የምትለወጠው የተለወጠ ማንነት ነው ሌላውን መለወጥ የሚችለው። ያልተለወጠ ማንነት ሌላውን ሄጄ እለውጣለሁ ቢል እንዴት ይሆናል? ስለዚህ መጀመሪያ ራስህን ነው ማዘጋጀት፣ ራስህን ነው ማስተካከል። ከዛ በኋላ ወደ ቤት፣ ከቤት ወደ ጎረቤት፣ ከጎረቤት ወደ አካባቢ፣ ከአካባቢ ወደ አህጉር፣ ከአህጉር ወደ ዓለም ይሄዳል ማለት ነው። ይሄ ነው የሚያስፈልገን። በቤተ ክርስቲያናችንም ዛሬ እነዚህ ነገሮች ባለማሟላታቸው ወይም ደግሞ የአስተዳደር ችግር መኖሩ አሁን የምናያቸውን አንዳንድ እንቅፋቶች በተለይ በሙስና ቤተ ክርስቲያን ስሟ ሲነሳ በጣም ያስጠላል። ለምን? የሃይማኖት አደባባይ ናት። ሙስናን እንድትጸየፍ የምታስተምር አብያተ ክርስቲያናት ናቸው። ስለዚህ እነዚህ አብያተ ክርስቲያናት ደግሞ ስማቸው በእንደዚህ አይነት ነገር ሲነሳ ያሳፍራል። ስለዚህ እነዚህን ነገሮች እንዴት ነው መስራት? ለዚሁም ደግሞ ከላይ ያለው አስተዳደር ከላይ ያለው ማኔጅመንት ጠንክሮ የቤተ ክርስቲያኒቷን የሚነሱባትን ጥያቄዎች ሁሉ አጽድቶ አንጽቶ የመራመድ የማስተማር። ለምን? ሃይማኖት ነዋ። ይሄ ፖለቲካዊ አናኗር ምድራዊ አናኗር ቢሆን ይሄ
እንደው ትንሽ እንኳን ያስኬዳል። ሃይማኖት ውስጥ ግን እንደ አይነት ነገሮች ሊታሰብም አይገባም እንኳን ሊነሳ። ስለዚህ አስተዳደራዊ ስራዎችን ማናጅመንቶችን መስራት ያስፈልጋል። ለዚሁም ደግሞ እንግዲህ አሁን በቅዱስ ሲኖዶስ ተወስኖ ያው ውስጧን እያየች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተማረውንም የራሷን የቤተክርስቲያን ልጆች የተማሩትንም ቦታ የማስያዝ መስመር የማስያዝ ስራ እየተሰራ ነው ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይሄው ቀጥሎ እንግዲህ ወደፊት ደግሞ ትውልዱ አሁን ምንድነው ውጪ ሆኖ የሚናገርና ውስጥ ሆኖ መልስ የሚሰጥ መኖር የለበትም። ሁሉም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህኑም፣ ጳጳሱም፣ ምእመኑም እኩል መብት አላቸው። ቤተክርስቲያን የህዝብ ናት፣ የምእመናን ናት። የካህኑ ብቻ አይደለችም ቤተክርስቲያን፣ ወይ ጳጳሱ ብቻ አይደለችም ቤተክርስቲያን፣ የሁሉ ምእመናን ነው። አንተ በቤተክርስቲያን እኩል ድርሻ አለ። የመሪና ተመሪ ጉዳይ እንጂ ለምን አንተ ስለፈለክ ካህን መሆን አትችልም፣ ስለፈለክ ጳጳስ መሆን አትችልም። ይሄ የሚኮነው እግዚአብሔር ሲመርጥ ብቻ ነው። ስለዚህ አንዱን እረኛ፣ አንዱን መሪ፣ አንዱን ተመሪ ያደርጋል። ስለዚህ በጎቹ ለእረኞቹ ሊታዘዙለት ግድ ነው። እረኛውም ደግሞ ስለ በጎቹ ሊጨንቀው ግድ ነው። ስለዚህ ይሄ ከሆነ ደግሞ እንዴት ነው ውስጣዊ አስተዳደራችንን ማስተካከል የምንችለው? እንዴት ነው ቤተክርስቲያኒቱ እግዚአብሔር ይመስገን ህግ የላት አታ አይደለም፣ የህግ ባለቤት ናት፣ የህግ ምንጭ ናት። ዛሬ ዓለም ላይ ያለው በሀገራችን በኢትዮጵያ የምናየው ህገ መንግስትም ይሁን የትኛውም ፍትሐ ብሔርም ይሁን የትኛውም ሁሉም የተቀዳው ከፍትሐ ነገስቱ ነው፣ ከፍትህ መንፈሳዊ ነው፣ ከፍትህ ስጋዊ ነው። ስለዚህ የቤተክርስቲያናችንን ስናይ ትምህርት ሚኒስቴር በሌለበት ትምህርት ሚኒስቴር ሆና የኖረችበት፣ ጤና ሚኒስቴር በሌለበት ጤና ሚኒስቴር ሆና በኖር በጸበሏ በእምነቷ በተለያየ እጽዋት ስትፈውስ የኖረች ቤተክርስቲያን ናት። ጤና ሚኒስቴር በሌለበት ትምህርት ሚኒስቴርን ባልነበረበት ቀለም በጥብጣ ብራና ዳምጣ ትውልዱን አስተምራ ብላ ትውልዱን አስተምራ ዛሬ ያደረሰች በካላንደር በራሷ ካላንደር ቀርጻ ዛሬም ያ ካላንደር ነው ኢትዮጵያን የሚያስተዳድረው ኢትዮጵያን የሚመራው። ስለዚህ እቺ ቤተክርስቲያን የነበራትን ክብር እንድትቀጥል እስከ መጨረሻው ስራ ያስፈልጋል፣ ስትራቴጂ ያስፈልጋል፣ መራመድ ያስፈልጋል፣ ራዕይ ያስፈልጋል፣ የተማራውን ኃይል ማሳተፍ ያስፈልጋል። ከዛ በኋላ ተናበን አንድ ሆነን ቤተክርስቲያኒቱ ላይ ያለውን አንዳንድ ጥያቄዎችና አንዳንድ አስተዳደራዊ ችግሮችን መፍታትና ማስተካከል ይቻላል። ለምን መንፈሳዊ ቤት ነው፣ የሚያጣላን የለም። በዚህ እምነት ውስጥ ኦርቶዶክስ ውስጥ ሆኖ አንተ የአጵሎስና አንተ የኬፋና አንተ ቀይና አንተ ጥቁርና አንተ እንዲህ ነው የሚያባል ነገር ሰው የሆነ ሁሉ በአብ በወልድ በመንፈስ ቅዱስ ስም አምኖ ተጠምቆ የኢትዮጵያን የሥላሴ ልጅነት ያገኘ ሁሉ በዚህ ቤተክርስቲያን ውስጥ እኩል መብት አለው። ይህን መብት ተጠቅሞ ጣት መጠቆም ብቻ ሳይሆን ጉለትን ማሳየት ብቻ ሳይሆን ጉለትን አብሮ ማስተካከል። ከዛ እግዚአብሔር ያግዘናል፣ እግዚአብሔር ይረዳናል። ቤተክርስቲያኒቱ ወደሚቀጥለው ትውልድ በተለዳደለ መንገድ ልትሻገር ይገባል። ስለዚህ ለዚሁም ደግሞ በደንብ ስራ ልንሰራ ያስፈልጋል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለኝ መልእክት ይሄ ነው። ሁለተኛ ግን ሊደረግ የሚገባ ነገር አለ ብለህ ታምናለህ ወይ ላልከው ነገር ልክ ነው። አዎ መጨረሻ ላይ ከዚህ እንግዲህ የሚደረግ የሚገባው እንናበብ፣ አንዳችን በአንዳችን ላይ አንዳችንን አንኮንን፣ አንዳችንን ጣት አናንሳ። እከሌ ኃጢአተኛ አሁን ወደ አንተ አንድ ጠቋሚ ጣቴን ነው ያነሳሁት፣ ወይም ሌባ ጣት የምትባለውን ነው ወደ አንተ ያነሳሁት፣ ሶስቱ ደግሞ ወደ እኔ አንተ ማን ነህ እያለኝ ነው። ወንጌሉም የሚለው ይሄን ነው። አንተ ግብዝ መጀመሪያ በአይን ውስጥ ያለውን ጉድፍ አውጣ፣ የወንድምን ኃጢአት እንዴት ታያለህ ይላል። ያኔ ከአይን ውስጥ ያለውን ጉድፍ ስታወጣ በወንድም ውስጥ ያለውን ጉድፍ ልታጠራ ትችላለህ ይላል። ይሄ እንግዲህ መጀመሪያ ሰው ልጅ ማየት ያለበት ራሱን ነው። ይሄ ከሆነ የሚያጣላን ነገር አይደለም ይበዛው፣ የሚያፋቅረን ነገር ይበዛል፣ አንድ የሚያደርገን ይበዛል። የድነታችን ነገር አንድ ያደርገናል። ሃይማኖታችን ደግሞ ሩጫችን ራሱ ሩጠን መጨረሻው ፍጻሜው አክሊል ነው። ያን አክሊል ለማግኘት ደግሞ እዚህ ላይ ቢቻላችሁስ ከሁሉ ጋር በሰላም ኑሩ አይደል ወንጌሉ የሚለን። ቢቻላችሁ እንኳን ከአማኙ ጋር አይደለም እኮ ከኢአማንያውኑ ጋር ራሱ ከሌሎችም በእምነት ከማይመስሉ እንኳን ቢቻላችሁ ከነሱ ጋር ሁሉ በሰላም ኑሩ ነው የተባለው። ሰላምን የመሰለ ነገር የለም። እኛ ደግሞ ኦርቶዶክሳውያን የሰላም ሰባኪዎች፣ የሰላም ወታደሮች፣ የሰላም አርበኞች ነው መሆን ያለብን። ለምን ክርስቶስም ሰላም ለእናንተ ይሁን። ስለዚህ ይሄ ነው በቅዳሴያችንም ሰላም ለኩልክሙ ነው ምስለ መንፈስከ። ይሄ ነው ዋናው ትልቁ ነገር። እንደ ቃል ይሁንልኝ
እንደ ቃሌ ይደረግልኝ። ስለዚህ የሰላም ሰባኪዎች ነን መሆን ያለብን፣ የሰላም አርበኞች ነን መሆን ያለብን። በዚሁ አጋጣሚ እግረ መንገድ እዚህ ሀገር ከመጣው እንግዲህ 1-4 ቀን ሆኖኛልና ያየሁትን ልክ በዚህ በአረቡ ዓለም ያለው አገልግሎት አባቶችንም ከብፁዕ አባታችን ከብፁዕ አቡነ ዲሜጥሮስ ታላቅ የጸሎት አባት፣ መንፈሳዊ አባት፣ የትህትና አባት፣ የፍቅር አባት ናቸው። እንዲሁም ስራ አስኪያጃቸው መላከመዊ ቀሲስ ደረጀ ጅማ በእውነት እጅግ የሚደነቁ የቴዎሎጂ ተምረው ከወጡ ጊዜ ጀምሮ ለ10 ዓመታት ያህል እዚህ እያገለገሉ ነው ያሉት። ከብፁዕ አባታችን ጋር በስራ አስኪያጅነት እያገለገሉ ነው ያሉት። ብፁዕነታቸው እስከ ኳታር ድረስ እየሄዱ እነ ኳታር ላይ ወንጌል እንዴት እየተሰራ የሆነ እያየን ነው። አብያተ ክርስቲያናት እንዴት እየገነቡ እንደሆነ እያየን ነው። እዚህ ዱባይ እንትን ላይ ወርደን ስናይ አቡዳቢ ላይ ትልቅ ቦታ ወስደው እድሜ ለጠቅላይ ሚኒስቴራችን ለዶክተር አብይም ጭምር እሳቸው ናቸው እንግዲህ ያን ቦታ ያሰጡት። መጥተው ከንጉሱ ጋር ባላቸው ቅርርብነት ባላቸው ፖለቲካዊ ትስስር ቀጥታ አንድ ቃል ጠየቁ። ምንም አልፈተም። 17000 ካሬ ነው እንግዲህ ተረክበው ዛሬ አብያተ ክርስቲያናቱ ህዝበ ክርስቲያኑ ያለ ምንም ጭንቀት እያመለከ ያለው። ነገም ደግሞ ጠቅላይ ሚኒስቴሩ ዱባይ ላይ ላለው ምእመናን ያስፈልጋል። ያ አቡዳቢ ነው የተደረገ። ዱባይ ላይ ላለውም ነገ ደግሞ መጥቶ እንደሚያደርጉ ተስፋ እናደርጋለን። ነገር ግን እኛ ከመለያየት ይልቅ አንድነትን የሚሰብክ ነገር በየመድረኮቻችን በየቤተ ክርስቲያኖቻችን ልናሰራጭ ልናስተምር ያስፈልጋል። ለዚሁም ደግሞ ትልቁ ስራ እንግዲህ ይሄ ሁሉ ህዝብ ይሄ ሁሉ ነገር ትላንትና እንደዛ ህዝቡ ጥቅጥቅ ብሎ እንደዛ ቆሞ ሲቀድስ ተሰጥኦ ሲቀበል ሳይ የተሰማኝ ደስታ በጣም ነው የተደሰትኩት። ትምህርት ሲማር ጸጥ ብሎ አገልግሎቱን በዛ ሌሊት ሁሉም ከያለበት መጥቶ እንደዛ ቤተክርስቲያን እንግዲህ በትንሹ አንድ ቤት እኔ ሚካኤል ቤተክርስቲያን ነው፣ ሌላውም ቻርጃን ማርያም አለ። በየቦታው ላይ እንደዛ ጥቅጥቅ ብሎ ነው ህዝበ ክርስቲያኑ የሚያስቀድሰው ኢትዮጵያ ያለው እስከሚመስለኝ ድረስ። ስለዚህ ይሄ ሁሉ ደግሞ ያደረጉት እነዚህ አባቶች ናቸውና ከብፁዕ አቡነ ዲሜጥሮስ ጀምሮ መላከመዊ ቀሲስ ደረጀ ጅማ እና ሌሎችንም ካህናት አባቶች መለኮሳት ቆሞሳት አሉና እነሱንም ጭምር ምስጋና የማቅረብ ፈልጋለሁ። ይሄ ሙቀቱን በረሃውን ታግሰው ከህዝቡ ጋር አብረው ተሰደው መሪ ማለት ይሄ ነው። እረኛ ማለት ይሄ ነው። ስለ በጎቹ የሚጨንቀው ማለት ይሄ ነው። እረኛ በጎቹ የእረኛውን ድምፅ በሰሙ ጊዜ ያውቁታል፣ ይጠጉታል፣ ይሰሙታል ተብሎ ስለተነገረ ይሄን በሀገረ ስብከቱ ስም እኔ እንደ አንድ የሃይማኖት አባት ያየሁትን ለመመስከር ነው። በእውነት በረከታቸው ይድረሰን፣ በርቱልን። እጅግ እያየን ነው በሚዲያውም በሁሉም። እናንተም በዚህ አካባቢ ያላችሁ የሚዲያ ወንድሞች የሀገረ ስብከቱ ሚዲያ ክፍሎች ናችሁ። እናንተም በየጊዜው ምንም እንኳን እንዲህ መተን እዚህ ማየት ቢያቅተንም በየጊዜው አገልግሎቱን እያንዳንዱን አገልግሎት ተደራሽ በዓለሙ ሁሉ እንዲታይ በአረቡ ዓለም ያሉ ምእመናን ምን አይነት ጠንካራ ክርስትና ይዘው እንደሚራመድ በየጊዜው ቅዳሴውን ማህሌቱን ስብከቱን ሁሉ እያስተላለፋችሁ ነው። እናንተንም ሳላመሰግን አላልፍም። በስተመጨረሻ ግን ሁሉም ብፁዕ አባታችንም ቡራኬው ይድረሰኝ እያልኩ ለሚያደርጉት ነገር ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ምስጋናዬን እያቀረብኩኝ በራሴ ባየሁት ነገር እጅግ ደስ ብሎኛል። እጅግ ተባርኬያለሁ። በርቱ። እግዚአብሔር ከእናንተ ጋር ይሁን። የበለጠ ደግሞ ከዚህ ከአረቡ ዓለም እንዲህ ክርስትና እንዲህ ከተሰራ ሀገራችን ላይ እንዴት መስራት ይጠበቅብናል የሚለውን የቤት ስራ ይዘን ልንሄድ ያስፈልጋል። ሁሉም ምእመናን ይሄን የምታዩት ተግዳሮቱ ሰፊ ነው፣ ጥያቄው ሰፊ ነው። እኛ ግን እዚሁን ያለ ነው። ስለዚህ መራመድ መሄድ ያስፈልጋል። ከዛ በኋላ አባቶቻችን እንዳስረከቡን እኛም ደግሞ ነገ ለትውልዱ የተሻለ ነገር ሰርተን ማስረከብ ያስፈልጋል። መንግስት በዚህ አጋጣሚ የሚያስፈልገውን ቦታዎች ተክቶ ሰጥቶናል። በተተኩት ቦታ ላይ ነገ ስራ ሰርተን ውጤታማ ስራ ልናሳይ ያስፈልጋል። ለዚህ ሁሉ እንግዲህ አሁን ያለነው አብይ ጾም ነው። ይሄ ሁሉ ምኞታችን ይሄ ሁሉ ፍላጎታችን የሚሆነው በጾምና በጸሎት ነውና አብይ ጾም እንግዲህ በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። አሁን ያለነው ምኩራብ ላይ ነው። የሚቀጥለው ደግሞ እንደዚሁ እግዚአብሔር ያድርሰን፣ በሰላም ለብርሃነ ትንሣኤው ያድርሰን። ጾሙ የሰላም የፍቅር የአንድነት የስኬት ያድርግልን እላለሁ። ወስብሐት ለእግዚአብሔር። አሜን። ቃለ ሕይወት ያሰማልን አባታችን። እርስዎም ከኢትዮጵያ ድረስ ተጉዘው እዚህ መጥተው ልጆችዎን ስላዩን ስለጎበኙን ስለባረኩን ከልብ እናመሰግናለን። እዚህም ቀርበው
ይህን ቃለ መጠይቅ ስላደረጉልን ከልብ እናመሰግናለን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። አመሰግናለሁ። መልካም ቀን። ተባረኩ። ቆይታችን ይህንን ይመስል ነበረ። እንግዳችንን መላከ ሕይወት ቆሞስ አባ ወልደ ኢየሱስ የመንበረ ፓትርያርክ ቋሚና ጊዜያዊ ፕሮጀክት ዋና ኃላፊን ከልብ እናመሰግናለን። የሰጠኑን ትምህርት ተጠቅመን ደግሞ 30-60 ያማረ ፍሬ እንድናፈራ የእግዚአብሔር መልካም ፍቃድ ይሁንልን። በቀጣይ መርሃ ግብሮቻችን እስከምንገናኝ መልካም ጊዜ። ወስብሐት ለእግዚአብሔር።